ቤሉ ቆይ እንዴት መጣ? እያየሁሽ ነው የደወልኩት። ምን እየተፈጠረ እንደሆነ ትነግሪኝ ትችያለሽ? ለምንድን ነው ስራ ቦታ ያለሽ? ያው እዛ ነበርኩ፣ ለዛ ነው። በዛ ላይ ደግሞ ሰው ጋር እንደነበርኩ መናገሩ ምንም ትርጉም የለውም ብዬ ነው። እና ምን እያደረግሽ ነው? ያው እንደምታየው እንግዳ ጋር ነበርኩ፣ ስለ ስራ እያወራን ነበር። አጎቴ ያለው ልክ ነው ማለት ነው? ኧረ ስለ ስራ ከሆነ አቋረጥኳቸዋ። አይ ችግር የለውም። መቼም ከዚህ በፊት ታውቀዋለህ አይደል? ቴዲ የቶሚ የቅርብ ወዳጁ ነበር። ያው አንዳንድ ነገሮችን እያማከረኝ ነበር። ጥሩ በቃ እኔ መሄድ አለብኝ። ቤት እንገናኛለን። ቆይ እንዴት ነው እዚህ መሆናችን ያወቀው? ምን አይነት ጣጣ ነው? እንደፈራሁት መጀመሪያ ላይ ታች ከሆነ ማለት ነው። አሁን ቢነቃባትስ እንደዚህ ስስመው ነቅቶ ቢያያትስ ብዬ ነበር። ነቅቶ አያትና እሱ ራሱ በእንቅልፍ ልቡ ስለነበረ አላወቃትም ነበረ። እጇን ይዞ አትሂጂ አላት። አትሂጂ ሲላት ማ እኔ አለችው። እሷን መሳላትና አዎ አንቺ አላት። ከዛ ሲያስተውል ሌላ ናት ማለት ነው። ኑኑ መስላው ነበረ። ከዛ ሲነቃ ተስተካክሎ ሲያያት ሌላ። ከዛ ምን ታረጊያለሽ ለምን ቀረብሽ ሲላት አንተ አይደለ እንደ አትሂጂ ያልከኝ አለችው ማለት ነው። ከዛ በተናዶ ተገፈታትሯቸው ወጣ። የትኛዋ ውሸታሟ ደግሞ ምነው ገፋፍቶ ነው ወጣ አለቻት። ተይ በእናትሽ ትልቅ ጥፋት አጠፋሁ ምናምን አለቻት። ምንድነው ንገሪ ምን አጥፍተሽ ነው ንገሪኝ፣ እኔ ጓደኛሽ አይደለሁ አለችና ያው አስመሳይዋ ማለት ነው ተቀበለቻት። ጉዳዋ ሚስጥሯን ማለት ነው። ሳምኩት አለቻት። ከዛ በውስጧ እያንኮሻኮሸች አይ ምን ችግር አለው ምናምን አለቻት። ያው በውስጧ ሌላ ነው ላውን ሌላ ነው። ያው አስመሳይም ስለሆነች ማለት ነው። እንዳያችኋት ያችኛዋ ያው ቤሉን አውቋል። እየማገጠች ወይም ደግሞ የሆነች ሴት እንደሆነች በቃ የሆነች ጥሩ ሴት እንዳለ አይደለ በትንሹም ቢሆን ተረድቷል ማለት ልክ ነበር አጎቴ እያለ ነው። በቃ ቤት እንገናኛል ብሎ ወደ ቤቱን ያመራው ማለት ነው። እሷም እጭ እንዴት መጣ ምናምን እያለች እያተማረች ነበር ራሷን። ለማንኛውም ከዛ ከእሷ ወጥቶ ለማን ደወለ? ለኑኑ ደወለ። ኑኑ ለምን አልደወልሽልኝ ምናምን ሲላት በቃ ሁሉንም ነገር መንገር አለብኝ፣ ሁሉም ሰው ከኔ መስማት አለበት ብላ ወጥታ ስታበቃ ሀሳቧን ቀይራ ተወኝ በቃ አትደውልልኝ እንካ የሰጠኝን ስጦታህን አለችው። ለምን ምናምን ሲላት በቃ እኔ ፍቅረኛ አለኝ አለችው። ተይ አትዋሺ ኑኑ ተይ እያላን ነበር። ከዛ አሳማኝ ነገር ንገሪ፣ እውነቱን ንገሪ። ከማን? እሺ ካልሽስ ማን ነው ፍቅረኛሽ? የምትወጂው ሰው ማን ነው ሲላት የሚገርማችሁ ነገር በቃ ውስብስብ ሊል ነው የሌላትን የማታፈቅረውን እሱን አፈቅረዋለሁ አለችው። እንግዲህ በጣም ነው ትንሽ ወሰብሰብ ያለው ከበድ ይላል። እንግዲህ ወይኔ ወደፊት የምናየው ይሆናል። ይሄ ድራማ አሳዛኝ ታሪክ ሊወጣው ነው ብዬ አስባለሁ። አሳዛኝ ታሪክ ሊወጣው ነው ብዬ ነው የማስበው። ትንሽ ወሰብሰብ እያለብኝ ነው። ለማንኛውም በጣም ነው ደስ የሚለው እና ሲቀጥል ወደ ኑኑ ስንመለስ እየሮጠች ሂዳ ክላሷን ዘጋች። አናግሪ ምናምን ቢላት ልታናግረው አልፈለገች። ማለት ብትፈልግም በቃ በሽተኛ ነኝ ብላ ስለምታስብ በቃ ከኔ መራቅ አለበት ብላ ነው የምታስበው። ምክንያቱም እሷ ስለምታስብለት ነው። እኔ ጤነኛ አይደለሁም ብላ ስለምታስብ እንደዛ ነው ሸሸችው። በቃ ጥሩ ነው ያረኩት እያለች ነው ክላሷን ዘግታ። ይህን ያረገችበት ምክንያት ኤልሹና ይቺ ማነው ተብዬዋ የሰይጣኗ ማለት ነው የሰይጣኗ ተገዢ እና እሷ አበሳጭተዋት ነው። ማን የሰጠው ልብስን በጌጣጌጡ ገዝተሽው ነው ወይ ምናምን እንነግራቸዋለን ስላሏት እንነግራለን ስላለቻት በቃ ከሚናገሩብኝ ማለት መሰለኝ። ለምን እንደደበቀችው ባይገባኝም ምክንያቱም ያው መናገሯ ብትናገረው ይሻል ነበረ። ግን ድራማማ አይደለ ወሰብሰበለ ያረጉታል። ሲቀጥል ወደ እህቷ ስንመጣ እህቷ ያው እንግዲህ ይሄ ሰይጣን ይሁን ምን ይሁን እናንተ ከዛ ምን እንዳለ ታውቃላችሁ? መድኃኒት ለመሲ እንድትመረዝ መድኃኒት የሰጣት ለሰይጣኗ እሱ ነበረ።
ከዛ የሰጠኝ መድኃኒት እኮ ምንም አላረጋትም አለችው። ምናልባት አንቺ ከሰጣጥሽ ይሆናል በምግብና በውሃ ነበረ የአንቺ ስህተት ይሆናል ምናምን አላት። በምግብ ነው የሰጠዋት ምናምን አለችው። ከዛ ያው እንደዛ እያሉ መጣች እሷ። ስትመጣ ያው ደነገጣ ቆማ ስታዳምጥ ጓደኛዋ መጣች። ያው ቸኮል ብላ ቁመሽ ምን እያረግሽ ነው አለቻት። ከዛ አንቺ ቁመሽ ያሰማሽን ነበር አለቻት። አይ አይደለም ምናምን ስትል እኔ እኮ መቆምሽ እኮ እየተራመድሽ መሆኑን አላወቅኩም ምናምን አለችና ያው ቸኮል ነቀጥ ያረጋት ናት። ከዛ ነይ ብላ ጠራቻት ማለት ነው። ነይ እዚህ አለቻት። ያው አንቺ ሄደች እና ቁጭ አለች። አንቺ ከኔ ጋር ስራ መጀመር አለብሽ አለቻት። እኔ ምን ስራ? እኔ እኮ ምንም ስራ አልችልም ከቤት ስራ ውጪ ምናምን ስትል ትችያለሽ ምናምን ከኔ ጋር ትሰሪያለሽ አለቻት። መሲ ደግሞ ምን አይነት ተንኮል ልታሰሪ ነው እያለች በውስጧ እያንጎራጎረች ነበረ። ከዛ ይሄኛው ደግሞ ጥልቅ ሲል ጠልቃ አትግባ አንተ አለችው። ያው የውስጣቸውን እነሱ ይተዋወቃሉ። እንደዛ ስትለው ምን አይነት ብልግና ነው? እንዴት እንግዳ እንደዚህ ትያለሽ ስትላት ነበረ። ከዛ ደግሞ መለስ ብላ የኔ እነሱን ግንኙነት አውቃ ይሆን እንዴ ትላለች በውስጧ ማለት ነው። ግን እንደዛ ነው። ወደ ስራ እንትን አለቻት። ስራ እኔ ጋር ትሰሪያለሽ ብላ አስጠነቀቀቻት። እምቢ ብላ ነበረ ግን አማራጭ አላገኘችም። እሷም ብድግ ብላ ስትሄድ ስሪ እሷ ጋር የሚጠቅምሽን ነገር አብረን ተባብረን እናጥፋት ምናምን በቃ አስቢበት እያላት ነው። እሷ ደግሞ እንዴት እናንተ ሰይጣኖች ጋር እናንተ ጋር ሰራለሁ እያለች መልስ እየሰጠችው ነበረ። አስቢበት፣ ምንም አማራጭ የለሽም፣ እኔ ብቻ ነኝ አማራጭሽ ብሏት ወጣ። እሷም ያው እያሰበችበት ነው። ከዛ ይቺ ማነው ስሟ? በእናታችሁ የማነው ስሟቸው ነው ችግር የሆነብኝ በእናታችሁ። እና ስልክ እየጎረጎሩ እረስታታለች። ያው ጓደኛዋ አይደለችም፣ ያው ለጥቅም ነው እቺ ጠቅመኛ ስለሆነች ኑኑ ይቺ ማነው ስሟ? ኤልሹ ተብዬዋ ኤልሹ ከተቀጠረችው ልጅ ጋር ከእሷ ጋር ሁና ስልክ ትጎረጉራለች ምናምን። አበሸቋት እኮ ወይኔ ምስኪን በጣም ነው ያበሸቋት። እና ያው አናግሩኝ ወይ ደግሞ በአንድ እግር ልውጣላችሁ ስትላል ነበረ። ትናንት እነሱን ተመስለሽ ጥለሽን ሄደሻል ነበር ምናምን እንደዚህ አይነት ጓደኝነት ምናምን እያሏን ነበር። እሷም ቢሆንም ግን ያው አላማ ስላላት ለአላማዋ ስትል ትዕግስት በጣም መታገስ ስላለባት ታግሳለች ማለት ነው። እና ሌላኛው ደግሞ መጣ ያ ኤርሹን የሚያስቸግራት ልጅ መጣ እና ሶፋ ላይ ዝርግት አለ። አንተ ደግሞ ማንነክ ስትለው የኤርሹ ጓደኛ ነኝ ኤርሹን ጥሪልኝ አላት። ከዛ ሶፋው ላይ ግልብጥ ብሎ እያለ እሷም ኤርሹን ልጠራ ሄደች ማለት ነው። ኑኑና እንትን ፍቅረኛዋ በልባቸው ይፋቀራሉ፣ ባፋቸው አልወጣም። እየተሯሯጡ ይመጣሉ። በሌላ በኩል ደግሞ አይንዬ መታ ታናግረዋለች። ይሄን የኤልሹ ጓደኛ ነኝ ያለውን ማለት ነው። እሱ ጓደኛ ሳይሆን የፍቅራን ነበረ። ጥላቻም ገንዘብም ሁሉም እሱ ጋር አለ። ምን እንደው አይገባኝም። ያው ዛሬ ለበቀል የመጣ ይመስላል። በጣም የሚያስፈራራው አቀማመጥ ራሱ ስጠይቀው ምናምን የእሷ ጓደኛ ነኝ ምናምን አለች። ከዛ እናትየዋ መጣች። የኤልሹ እናት ያው ሰይጣኗ ማለት ነው። ያው እናት ተብዬዋ እናት እንደዚህ ይባላል። እናት እንኳን አትባልም ይቺ ብቻ። እሷ መጣችና ማነህ ምንድነው ስትለው የኤልሹ ትምህርት ቤት የኤልሹ ጓደኛ ነኝ ሲል አንድ ክላስ ናችሁ አለችው። ማንጋ አዎ አላት። እና ያው የውሸት ነገር ተንተባተበ። ከዛ አዎ አንድ ክላስ ነን ምናምን አላት። በቃ ያው በቃ አስጠናት ምናምን አለች። በቃ እና ጠብቃ ብላ እሷም ተነስታ ሄደች። ተነስታ ስትሄድ ያው እነኑኑ እየተሯሯጡ ወደ ላይ ተቃኑ። ከዛ ደግሞ እነሱ ወደ ላይ ተቃኑ። ከዛ ማን ነው ስሙ መጣ። ከዛ ማነህ አንተ ምናምን ሲለው የእሱ ጓደኛ አይነት ተዋወቀው ምናምን አለችው። ይቀባጣጠረች ኤልሹ ማለት ነው። ከዛ የእርሹ ቀበጣጠረችለትና
ተነስታ ሄደች። ከዛ ተነስታ ስትሄድ አንተ ነበር ስልክ አንስተ የምትሰድበኝ ምናምን አለው። ከሰው ቤት መጥቶ ደፋሩ እና ከዛ ሊያንቀው ሲል ምናምን የኔን አፍቃሪ መጣና እንነጋገር ብሎ ይዞት ሄደ። እንነጋገር አለና ይዞት ሄደ። ውጭ ላይ ያው እየጠየቀው ነበረ። መልስልኝ፣ እውነቱን ንገረኝ፣ እውነቱን ንገረኝ፣ እኔ ወንድምህ ነኝ አይደለ አለው። አዎ ወንድሜ ነህ ምናምን አለው። እና ምንድን አድርጌ ነው ማታ ራሱ ጠጥተህ እንደምጥለኝ የነገርከኝ ነበር? ምን አድርጌህ ነው? ወይስ እውነቱን ንገረኝ አለና በቃ በቀጥታ ከኑኑ ጋር ምንድን ናችሁ? ፍቅረኛሞች ናችሁ አለው። ብሎ ያው ደንግጦ በጥያቄው ደንግጦ እያለ ነው ያለቀው ማለት ነው ውዶችዬ። ቪዲዮውን ላይክ ሼር ማድረጋችሁን አዘንጉ። እወዳችኋለሁኝ። ቀጣይ ክፍል እንመጣለን፣ አሻሽለን የምንመጣ ይሆናል። እወዳችኋለሁ። ሰላማችሁ ይብዛልኝ። ቻው ቻው።